ምን የሚባል አባባል አለ መሰላችሁ? አንዳንዴ የዋሁ የሀገሬ ሰው ምን የሚል ተረት አለው መሰላችሁ? ልጅ ያቦካው ለራት አይቦካም ይላሉ ማለት ነው። ሌላስ ምን ይላሉ መሰላችሁ? ቀልድና ቅዘን አገር ያጠፋል ይባላል። ቀልድም ማቆሚያ የሌለው ቀልድ ተሳስቦ ሂዶ መጨረሻው አያምርም። መጨረሻው ወደ ችግር ነው፣ ችግር ይፈጥራል። እና ቅዘንም የምታዩት ከሄደ ነው፣ ማቆም የለውም አይደለ? አንዳንዶቻችሁ እንድስል እንዳያስጠላቸው እና ምን ለማለት ፈልጌ ነው። ዛሬ ጀማሊቶ በሀዋ በአዲሱ ፍቅረኛዋ በጥፊ ተመቷል ማለት ነው። እንደ ሞት ያለ ነው። ጀማል ከምትኖር ብትሞት ይሻልሃል። ከላይ ላይ ሚስትን ተቀማህ አይደል? አንተ ሁለተኛ ሚስት ሲያምርህ እሷ ሽል ብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ውድ የኔ ቤተሰቦች። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦቼ ቪዲዮውን ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ሼር እያደረጋችሁት አይደለም፣ አንዳንዴ ይታያል፣ አንዳንዴ ደግሞ በችለተኝነት እያያችሁት ላይክ አታደርጉም። ላይክ አድርጎ አይከፈልበትም። ዛሬ እንግዲህ በሀዋ ቆንጆ መጥቻለሁ ማለት ነው። ወይ ሀዋ ለካ እንደዚህ ልባለሽ እንዳንቺ ዝተሽም አልቀረሽ አይደል? አንቺ ለካ ሚኒስከርት መልበስ ያማረሽ፣ አርቲ ቀጥሎ ቀጭቋ እያሉ ፀጉር ቀጥሎ መሄድ አማረሽ። ውይ ለካስ እንደዚህ በጎን አይተሽ ነው እንዴ? አበጀሽ። አይ ጀማል ምን ትለዋለች? ብልጥ ናት እናንተ። ለካ ሀዋኔ ሞኝ መስላኝ ነበር። እንዲ አንቺ እንደዚህ ብልጥ ነሽ እንዴ? ምን ትላለች? በቃ እኔ እሱ ዳሌ ያላትን እያየች ስለሆነ እኔም በቃ ማየት አለብኝ አለች። እሱ ግን ደግሞ በሞኝነቱ አረኔ ምናምን ይላል። እሷ ለካ በጎን አስቀምጣ ነው እንዲ እና እሱ እንደ ቀልድ አይቶትም ሊሆን ይችላል። እሷ ደግሞ አምራለች ማለት ነው። ጀማል እየቀለደ ሊሆንም ይችላል። እንግዲህ ጀማል ያው ሄድኩኝ ሻንጣይና ይዛ አባረች ምናምን ቢልም ቆርጦ አልሄደም። እሷ ግን ዛሬ ቆርጣ ሄደች። እናቴ ማን ፉል አለ እንዴ? እሱ ፉል ነው፣ እሷ ፉል አይደለችም። ስለዚህ በአዲሷ ፍቅረኛዋ ከች እያለች ምጥት ብላ ሀውዬ ሻንጣዋን ካወጣጣሽ በኋላ በአዲሱ ፍቅረኛዋ ጋር ከዛ ምን ቢሆን ጥሩ ነው? ጀማልና እንዴ በጥፊ ላስ አድርጎ ይዞ ሀውዬ ላሽ ነዋ። እንዲህ ታው ብለናል። ይሄንን ቀልድ ጀማል አየህ፣ ቀልድና ቅዘን ቤት ያበላሻል። ልጅ አቦካው ለራት አይበቃም ይባላል። አየው ይኸው እንግዲህ ደረሰብህ። አንተ እንደ ቀልድም ይሁን የምንም ይሁን እንግዲህ እንደምንም አድርገህ ወስደኸው እንደሆን አላውቅም። ሁለተኛ ሚስት እያልክ ስተበበን እሷ እናቴ ላሽ ብላ ሁለተኛው ፍቅረኛዋ ጋር ሄደች። አንተን በጥፊ አስልሳ ሻንጣዋን ጎትታ ልጆችህን ጣል አድርጋብህ እሷ ላሽ አለች። ከዛ በኋላ አንተ ምንድን ነው አሁን ወደፊት የሚጠብቅህ ነገር? ቆይ እስኪ አሁን የአንተ ጣፈንታ ምንድን ነው? ስለዚህ እንደውም እሷ እያላሰበችውን እንድታስብ አደረካት። እሷ በቃ በልቧ ውስጥ የሌለውን በልቧ ውስጥ እንዲኖር አደረካት ማለት ነው። አንተ ሁለተኛ ሚስት ስታስብ እሷ ሁለተኛ ፍቅረኛዋን አሰበችና ላሽ ብላ ሄደች ወደ ውሽሜ ጋር። ውይ ሀውዬ አይ ምችት ይበልሽ። ወንዶች ተማሩ። ይኸው አንዳንዴም ሴቶችን ልባም እንደሆነ ወቁ። ሁልጊዜ ሴት ጡት እንጂ ልብ የላትም ለምትሉ ወንዶች ይኸው ሴትም ልብ አላት። እንደናንተ እየለፈለፈች አይደለም ሴት ለምታደርገው ነገር። እናቴ ድባቅ ነው። ውይ እንዲህ ሀዋን አደነኳት። ጂማል ቆይ አንተ ዝም ብለህ መሳቅና ወሬ ብቻ ነው እንዴ? እንዴት እንደ ሴት ዝም ብለህ እንደዚህ ጉንጭህን ሰተህ በጥፊ ትላሳለህ? እንዲህ ዝም ብለህ በጥፊ ትላሳለህ እንዴ? ዝም ብለህ እንደዚህ ብለህ ጉንጭህን
አንተ እንደዚህ ዘገዳው ብለህ ጉንጭን የሰጠኸው ሊስብህ መስሎህ ነው? አረ ጀማል ብትሞት ይሻልሃል ከምትኖር። ብትሞት ነው የሚሻልህ። ሞትም ምረጥ። የምር በጥፊ ተልሰህ ሚስትን ከላይ ላይ ከምታስልስ እንደው ከምትኖር ብትሞት ነው የሚሻልህ። እንደው ሞትም ምረጥ ጀሙካ። እንዴ ሀውዬ ለካ እንዲህ ልብ አለሽ። ለሴቶች አርያ ተምሳሌት። በቃ ካሁን በኋላ ወንዱ ስቅጥጥ ይላል። ተማሩ ተጀማል ተዋ ተማሩ። እና ሀውዬ እንዴት ነው አዲሱ ፍቅረኛ? አዲሱ ፍቅረኛሽ ነገ ደግሞ ምን እንደሆነ መተሽ ትነግሪናለሽ። ከዛ በኋላ ከባልከው ሽሜ ማን ያገለግላል? ከባልከው ሽሜ ማን ያገለግላል? ማገልገሉን እንኳን ባል ያገለግላል። አጥር ዘለው ሲሄድ ውሽቤ ደስ ይላል እያልሽ ተረትሽን እየተረትሽ በቃ ከአዲሱ ፍቅረኛሽ ጋር ቀጭቋ። ጀማል ሁልጊዜ ሁለተኛ ሚስት እንደተመኘ ያረጃል። አንቺ እናቴ ሙያ በልብ ነው። ጸጥ ረጭ አልሽና ከዛ በኋላ ምን የመሰለው ላፋፍ ሀፈፍ አድርገሽ ይሄው ሻንጣሽን ጎትተሽ እያልሽ ሄድሽ። ወይኔ ጀሙካ ወይኔ ወይ ጀሙ ዛሬ ምን ዋጣው? ነገሳ ደግሞ ነገ አንተዬ እንዴት ሴት እያለቀስክ እንዲያመጣ ወይ ሁልጊዜ አልቃሻ የምታደርጉት መቼም ሴት ልጅ ነበረ። ውይ ጀማል ነገ በምን አይነት ቪዲዮ ነው የሚመጣው? እንጠብቃለን። ሀዋን በምን አይነት ቪዲዮ? አይ ሀዋ አሁን የተረትኩላትን ተረት በቃ እየተረተች ነው የምመጣው። የሚገርም ነው የሚገርም ነው። ውይ ግን ቆይ ኧረ ግን ሀቂቀቱን ሀዋ አጥፍተሻል እንዴ? ምንድን ነው አንቺ ሁልጊዜ ሻንጣ መጎተት? ሻንጣ መጎተት ነው፣ እሱን ማባረር ነው፣ አንቺ መሄድ ነው። እናንተ ሁለት ጥንዶች እየሄዱ ነው እንደወለዷቸው ቤተሰቦቻችሁ። እንዴ ምን ማለት ነው? ልሄድ እንጂ ልቀመጥ ብላችሁ አታውቁም መቼም። ሁልጊዜ ልሄድ ነው፣ ሁልጊዜ ተጣላን ተደባደብን ነው። መቼ ነው ተፋቅረን ተሳስመን በቃ ምናምን ብላችሁ የምትመጡት? ሁልጊዜ እናንተ ጸብና ጸብ ብቻ ነው እንዴ? እንግዲህ ከመጀመሪያው እንግዲህ ያጠፋኸው ነው ጀማል። እየመረረህ እንዲሆን እንግዲህ ዋጠው። ሀዋ ሄደች እንደ ቀላል ነገር ኮበለለች እናትዬ። ወይ ሀውቲ ሄደች እኮ በቃ ነካችው። በቃ ምርር አላት። ሁልጊዜ አዲስ ሚስት ይላል፣ ሲወጣ ሲገባ አዲስ ሚስት ይላል። አዲስ ሚስት ምን ትሰራልሃለች? አዲስ ሚስት እንዴ? አዲሷ ሚስትም እኮ የያዘችው ሀዋ የያዘችውን ነው፣ የተለየ የለውም። እውነቴን ነው። አንተ ምንድነው ሁለተኛ ሚስት ላይ ልብ ፍርጥ ልል ያለው? ከሷ የተለየ ነገር ያዘ ይመስል ሆነ። አንድ ነው፣ የተለየ ነገር የለም። ጉድህ ነው መንጭችን ቀመስ ብሎ ሆነ አይደለም። እንደው በጥፊ ፊትህን እስከሚያበልዘው ድረስ ኧረ እንደሞት ያለ ነው። ወይ ፈጣሪ ጠብቀኝ፣ ወይ ፈጣሪ ጠብቀኝ። ወይ ጀምዬ ዛሬ ሳሳዘንከኝ። ቻለው እንግዲህ ጽናቱን ይስጥህ፣ ብርታቱን ይስጥህ። ሀውዬ ይመችሽ። በቃ ሁሉ ጊዜ እሱን ሸንጣ ስታስጎትችው ነበር። ምክንያቱም ራስሽን እስከምታመቻች ማለት ነው። ራስሽን ካመቻችሽ በኋላ ቆይ ማን ያውቃል አልሽና እሱን ውዝፍ አድርገሽ አንቺ ሻንጣሽን ይዘሽ ምን በመሰለ ሻንጣ ልብስሽን ይዘሽ እያልሽ ላሻልሽ አይደል? በቃ ሴቶች ሴት ልጅ ጡት ብቻ ሳይሆን ልብ እንዳላት ሁላ ወንዶች ተማሩ። እሺ ይሄን ነው የምላችሁ። እና ውድ ቤተሰቦቼ ዘና ፈታ በሉልኝ። ቪዲዮውን ላይክ ሼር አድርጉት ማለት ነው። እዚሁ ላይ ይብቃኝ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ውድ ቤተሰቦቼ ወዳችኋለሁ።